ወዳንቺ መጣው በብሩህ ደመና ከሦስቱ አካል አንዱ ክርስቶስ ነውና የጠፋ በግ አዳም ታደሰ በጌታ ባንቺ ተፈጸመ የሰው ልጆች ደስታ። እንግዲህ በመካከላችን ሊቀ ትጉሃን እዝራ አሉ። የምስራቅ አፍሪካው የሀገረ ስብከቱ ዋና ጸሐፊ ናቸው። እንደውም ደግሞ እዚህ ትልቅ ቤተክርስቲያን አለ። የተከበሩት አባቶቻችን የተወደዱ ሊቃውንት መምህሮች የደረገና ተሳማኒ ሰዎች ተከታታይ በዛሬው ከሩቅም ከተለያዩ ዓለማት የመጣችሁ ምዕመናን እንደምን አደራችሁ? እንኳን በሰላም ወደ ግብጽ በሰላም መጣችሁ። እንኳን ለመሬታችን ለቅድስት ድንግል ማርያም አደረሳችሁ። እንግዲህ ያው ፕሮግራማችንን በዛሬው ይጀምረናል። በሚቀጥሉት ቀናቶች በቤተክርስቲያን ማርያም የዘረችባቸው የተቀመጡባቸውን ቅዱሳን ገዳማት ጻድቃኖች አባቶቻችን የተቀመጡበትን ቅዱሳን ገዳማት እንጎበኛለን። ዛሬ እንግዲህ በፕሮግራማችን መሰረት እመቤታችን ቅድስት ድንግል ማርያም በስደቷ ወቅት የተቀመጠችባቸው ቦታና አሁን ያለንበት ደግሞ እመቤታችን ቅድስት ድንግል ማርያም የተገለጠችበትን የዘይቱን ማርያምን እንሳለምና ከዛ በኋላ ስለ ቦታው እዚህ ቦታ ላይ እመቤታችን ቅድስት ድንግል ማርያም ምንድነው ያደረገችው፣ ምንድነው የተደረገው ተአምር የሚለውን ደግሞ ከተሳለማችሁ በኋላ አጠር ባለች ሰዓት እንወያይና ከዛም ወደ ካቴድራል ተሳልመን ከዛ ወደ ሸገራ ማርያም እንሄዳለን ማለት ነው። ከዛ በፊት ወደ ውስጥ ገብታችሁ ተሳለሙና ወደ ፕሮግራማችን እንጀምራለን። ወዳንቺ መጣው በብሩህ ደመና ከሦስቱ አካል አንዱ ክርስቶስ ነውና የጠፋ በግ አዳም ታደሰ በጌታ ባንቺ ተፈጸመ የሰው ልጆች ደስታ። ወዳንቺ መጣው በብሩህ ደመና ከሦስቱ አካል አንዱ ክርስቶስ ነውና የጠፋ በግ አዳም ታደሰ በጌታ ባንቺ ተፈጸመ የሰው ልጆች ደስታ። ወዳንቺ መጣው በብሩህ ደመና ከሦስቱ አካል አንዱ ክርስቶስ ነው።